ቆይ ለምንድነው ዓለም ቶማስ ኤዲሰንን የመብራት ፈጣሪ ስትል የምታከብሩ? በእርግጥ መብራቱን የሰራው እሱ ብቻ ነው ወይስ ከጀርባው የደከሙ ግን ስማቸው የማይታወቁ በመቶዎች የሚቆጠሩ ሰራተኞች አሉ? ዛሬ የምነግርህ እውነት ምናልባት ሊያስቆጣ ይችላል፣ ግን ህይወት የምትመራው በፍትህ ሳይሆን በብልሃት ነው። ሮበርት ግሪን ህግ ቁጥር 7ን እንዲህ ያስቀምጠዋል። ሌሎች እንዲሰሩልህ አድርግ፣ ምስጋናውንና ዝናውን ግን ለራስ ውሰድ ይላል። በዚህ ቪዲዮ ውስጥ አንዱ ደግሞ ሲሰራ ሌላው እንዴት ዝናውን እንደሚሰበስብ በሚያስገርም የታሪክ ምስጢር እናያለን። በመጨረሻም አብይ አህመድን ስልታዊ አመራር እንደ ምሳሌ በመጠቀም እንዴት አንተም የሰዎችን አቅም ለራስ ስኬት እንደምትጠቀምበት ገልጽልሃለሁ። እስከ መጨረሻው ተከታተል፣ ምክንያቱም ከዛሬ በኋላ ደክመህ መኖርን ታቆማለህ። እንኳን ወደ መሪ ሐሳብ በሰላም መጣችሁ። እዚህ የምንማረው ተራ ሰራተኛ መሆንን ሳይሆን ስራን የሚሰራ መሪ መሆን ነው። ስራን የሚያሰራ መሪ መሆንን ነው። የቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የብሩች ቤተሰብ አባሉ ነበር። ኒኮላ ቴስላ የሚባል አንድ ድንቅ ሳይንቲስት ነበር። ቴስላ በቀን 18 ሰዓት ላብራቶሪ ውስጥ ተዘግቶ የሚሰራ ድንቅ አእምሮ ያለው ሰው ነው። አንድ ቀን ቶማስ ኤዲሰን ጋር ሄዶ ተቀጠረ። ኤዲሰን አንድ ከባድ ስራ ሰጠውና ይህንን ማሽን ካስተካከልክ $50,000 እከፍልሃለሁ አለው። ቴስላ ሌሊትና ቀን ደግሞ ስራውን ጨረሰ። ኤዲሰን ግን ቃል የገባለትን ገንዘብ አልከፈለውም። እንደውም ቴስላ ሆይ የአሜሪካውያን ቀልድ አይገባህም እንዴ ብሎ አሾፈበት። ቴስላ ስራውን ሰርቶ በድህነት ሲሞት፣ ኤዲሰን ግን የቴስላንና የሌሎች ሰራተኞችን ድካም በስሙ በማስመዝገብ የመቶ ዘመኑ ታላቅ ፈጣሪ ተብሎ ታሪክ ውስጥ ገባ። ኤዲሰን የሚያውቀው ሚስጥር ይሄን ነበር። ጊዜህን ውድ ነው። ጊዜህ ውድ ነው። ሁሉንም ነገር ራስን ለመስራት ከሞከርክ ትደክማለህ፣ ትሞታለህ፣ ትረሳለህ። የሌሎችን አእምሮና ጉልበት ከተጠቀምክ ግን አንተ ለዘላለም ትነግሳለህ ብሎ ያምናል። አሁን ደግሞ ወደ ቅርብ ጊዜውና ወደኛ መሪ እንመለስ። ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ያስገነባቸው ብዙ ፕሮጀክቶች ተመልከቱ። ከሸገር ፕሮጀክት እስከ አድዋ ሙዚየም። እነዚህን ሁሉ ድንጋይ ተሸክመው የገነቡት እሳቸው ናቸው? አይደለም። እሳቸው የተጠቀሙት የአመራር ጥበብን ነው። መሐንዲሶች ይነድፋሉ፣ ግንበኞች ይገነባሉ፣ ባለሀብቶች ገንዘብ ያወጣሉ። ነገር ግን ፕሮጀክቱ ተጠናቆ ሲመረቅ ዓለም የሚያወራው ስለማን ነው? ስለ ዶክተር አብይ አህመድ። ይህ ህጋዊ ስርቆት አይደለም፣ አመራር ነው። አንድ መሪ ሁሉንም ስራ ራሱ አይሰራም። የሌሎችን አቅም፣ የሌሎችን ዕውቀትና ሌሎችን ጉልበት አቀናይቶ ወደ አንድ ግብ ይመራል። ስራው በብዙዎች ይከናወናል፣ ውጤቱ ግን በመሪው ስም ይጻፋል። ይህንን ህግ መረዳት ለስኬት መሰረት ነው። ወዳጄ፣ አንተ ብቻህን ደክመህ ዓለምን ለመለወጥ አትሞክር። ብልህ መሆን ማለት የሰዎችን አቅም ማወቅና ያንን አቅም ለትልቅ ዓላማ መጠቀም መቻል ነው። እንደ አህያ ተሸክመህ አትድከም። እንደ ንስር ከላይ ሆነ ሁኔታዎችን ተቆጣጠር። ስራውን ሌሎች እንዲሰሩት መንገድ አመቻችላቸው። አንተ ግን የመጨረሻው ምስጋና የምትወስድበት ስልት ንደፍ። ዛሬውስ በሰዎች ድካም ውስጥ የምትነግስ መሪ ትሆናለህ ወይስ ስምህ ሳይጠራ የምትደክም ሰራተኛ? ምርጫው ያንተ ነው። ለታላቅነት ተፈጥረህ ታላላቅ ሰዎችንም ልታሰራ ትችላለህ። ተነስና መሪ ሁን። ይህ ቪዲዮ አዲስ እይታ ከሰጠህ ላይክ አድርገው። አንተስ ለሰዎች ስራ ሰጥተህ ውጤት ያገኘህበት አጋጣሚ አለ? ኮሜንት ላይ አጋራ። በሚቀጥለው ቪዲዮ ህግ ቁጥር 8 ደክመን ሌላው ዝናውን ሲወስድብን አይፍትህ ብለን እናዝናለን። ግን ህይወት የምትመራው በፍትህ ሳይሆን በብልሃት ነው። የቴስላ ትጋት ወይስ የኤዲሰን ብልሃት? እናንተ የትኛው ወገን ናችሁ? ለፍተው መታወቅ ይገባል የምትሉ አንድ በሉ። ሰርተው መታወቅ ብልህነት ነው የምትሉ ሁለት በሉ። ምርጫችሁን ኮሜንት ላይ አሳውቁኝ። ቻው። ስለተከታተላችሁኝ አመሰግናለሁ።